ቆይ ሀቢባ ከዚህ በኋላ ስነ ስርዓት ታደርጊያለሽ። ኦኬ እስካሁን ታገስኩሽ። በጣም ማህበረሰብን በዚህ ደረጃ ትረግጫለሽ ብዬ አስቤሽም አላውቅም። ከዛም ከመርገጥሽም ባለፈ ደግሞ እንደው ውሾችሽንስ ብትሰበስቢ ምን አለበት? እነዚህን ውሾች ምን አለበት እንደው ወደ ክትባት ምናምን ብትወስጂ። እንዲህ ብዙ ውሻን ያፈራሽው እናቴ። ለማንኛውም ሀቢባ ጠንክሪ፣ በርቺ። አንቺ ተጽዕኖ ስለፈጠርሽ እያንዳንዱ ሚዲያን እናውቀዋለን። 99 መልካም ነገር ተሰርቶ አንዲት ስህተት ተብላ እንደውም እነሱ በፈቱት ልክ በዚች በጠባብ ጭንቅላታቸው በፈቱት ልክ በዛ ለክተው ብዙ ነገር ሊጮሁ ይችላሉ። ውሾች ይጮሃሉ፣ ግመሉ ግን ጉዞን ቀጥሏል እንደሚባለው እኔ እስካሁን ባለሽ ደረጃ በርቺ፣ ጎበዝ ነሽ፣ ተጽዕኖ ፈጥረሻል። ብዙ ውሾችን እያየን ነው። እነሱ ሲጮሁ እንሰማቸዋለን አሁን መጀመሪያ። ከዛ በኋላ እቺ ሀቢባ እሁን ነው ማህበረሰቡን ለመርገጥ ብላ አስባ ነው ወይስ ምንድን ነው የሚለውን እስኪ እንስማ። ሲቀጥል እስኪ ከእድሜ ጠገቧ ውቡውን ጀምር አይሻልም? ምን አሉ እስኪ? መቼም እርስዎ ብቻ እሺ ይቀጥሉ። ደንቆሮ ሀቢባ እናትሽ ድንጋይ ላይ ሸርሙጣ ልጅ ብዬሻለሁ። በጉራጌ ከመጣሽ ሪስፔክት አላረግሽም። ወተሽ ይቅርታ ጠይቂ። አንቺ ሸርሙጣ ልጅ። የአንቺ አባት እናቱ ሞተው ሱቅ ሊከፍቱ ይችላሉ። ስለ አባት በቃ ቆይ ቀስ እያልን እንደገና ደግሞ ከዛም አልፈው ተርፈው ደግሞ ማማ ለአነጋገሮት ለከት ይኑሮት የምለውም ለዚህ ነው። አየሁት እኔ አንቱ ብዬ ነው ማከብሮት። አሁን ከዚህ በኋላ ማማ ሮማን እረፉ በቃ ከላስ። ምንድን ነው እድሜ እኮ ያስተምራል ቢያንስ እንኳን። ቀጥሉ እስኪ ደግሞ ሌላ ምን አሉ የምትባይ? ወተሽ ራሱ ይሄን ስትሰሚ በህይወት እያለሽ ከሆነ ካለሽ ከነወርቅ ቤትሽ አምጥቼ ነው የምገለብጥሽ። አንቺ በስባሳ ቢጫስ የዱባይ ሸርሙጣ እናትሽ ድንጋይ ትብላ። እዛ ዱባይ ተቀምጣችሁ ማታ ሞሟት ትቸረችራችሁ። ይበቃል። አሁን ይኸውላችሁ እውነቱን ስነግራችሁ እኔ አሁን እንግዲህ እሷን መናገር ካለበት ማማ ሮማን ቢያንስ እሷን ነው። ቤተሰብ ጋር የእንዲህ ልጅ ምናምን ሰው እድሜው እንኳን አይገራውም እንዴ? አውቃለሁ ሚዲያ ላይ ስትመጡ እንደ ውሻ ነው የምትጮሁት። ለምን? ላይክና ኮመንት ቫይራል ለመውጣት። እቺ ልጅ አሁን ተጽዕኖ ስለፈጠረችባችሁ አናታችሁ ላይ ቁጭ ስላለች ብቻ በቃ ቫይራል የሚወጣ ቪዲዮ ነው። ያውም በልክስክስነት በአነጋገር ለከት። እንደውም የጉራጌን ሕዝብ የምታዋርዱት እናንተ እንጂ እሷ አይደለችም። እሷ የተናገረችበትን ወይ እንሰማዋለን። ሲቀጥል ሌሎችም ደግሞ እያደነቁ ማለት ገብቷቸዋል እኮ እነ ጉቺ እነ ምናምን ምንድን ነው አሁን አብረዋቸው ምናምን በቃ ላይቭ ላይ ይገባሉ። ጓደኛ ናቸው፣ ሲታዩ ጓደኛ ናቸው እነሱ። አሁን ሀቢባ ላይቭ ስትገባ ብዙ ሰው ስለሚከታተላት ምናምን ገስት ላይ ለመሰቀል እያሽቋለጡ ይመጣሉ ምናምን። ልክ ትንጥ አንድ ስህተት ሲያገኙ ግን በውስጥ አይደለም የሚመክሯት፣ ፊት ለፊት መጥተው ነው። ያውን ባልገባቸው ነገር ላይ ሲናገሩ እንኳን ቢሆን ምናምን ብለው ነው። አርፋችሁ ብትቀመጡስ? የተናገረችበት ወይ ሰው ከእንስሳ የሚለየው በማስተዋሉ ነው አይደለ? ሀቢባ የተናገረችበት መንገድ ይገባቸዋል፣ ገብቷቸዋል እኮ እውነት። እኛ ኢትዮጵያውያን ያሁን ቅንቅናም ስለሆንን ቅንነት ስለሚጎለን ነው እንጂ ገብቶናል። የተናገረችበት ወይ መቼም ሚዲያ ሰው ናት፣ እውቅና ውስጥ ያለች ሰው ናት። በዚህ ደረጃ ማህበረሰብን ትረግጣለች ብላችሁ እንደማታስቡ አያምሾር እርግጠኛ ነው። ገብቶናል እኮ ገብቶናል። እውነት እናንተም እየተናገራችሁ ነው። እስኪ ከጉቺን እንቀጥል። እኔ አሁን እንደ ጉራጌ አይደለም ይቅርታ እያወራሁ ያለሁት እንደ ኢትዮጵያ ሕዝብ ነው። ምን ላይ ቆመሽ በየትኛው አንግል አስበሽው ሰራተኛ ማህበረሰብ ነው ለማለት ፈልገሽ ከሆነ ኢትስ ኦኬ። ግን አገላለጹ በቃ ዝም በይ፣ በቃ ይበቃሻል፣ ዝም በይ። አየሽ ገብቶሻል። ሰራተኛ ማህበረሰብ ነው ለማለት ፈልገሽ ወይ ገብቶሻል። ግን ምንድን ነው ቫይራል ስለወጣ አንድ የሆነች አሮጊቷም ይሁን ምኑም መታው ካለች እኛ የግርታ መንፈስ እንወዳለን። ማስተዋል አይደለም። ከእንስሳ እኮ አሁን እየወረድን መጠን በቃ እኔ ብቻ ልሰማ፣ እኔ ብቻ ያ ሰው ምንም አይመለከተኝም። 99 መልካም ነገር ቢሰራ አንዷን ስህተቱን አውጥቼ እረግጠዋለሁ። ጓደኛዬም ሆነ ምንም ለመመለስም አልጠረም። ገብቷቸዋል እኮ የእሷ ብቻ አይደለም የጉቺ አንድም ደግሞ አለች። አሁን የገባቸውን ያልኳችሁን ነው ማሳያችሁ። ገብቷቸው መናገር ስላለባቸው ቫይራል ስለወጣ ነግበኔ ብለው ያስቡ። ወይው ገብቶናል እያልኳችሁ የተናገረችበት ጎበዝ ቅን ሁኑ፣ ግድ የላችሁ። ቅን ከሆናችሁ ሀቢባ የተናገረችበት መንገድ በመልካም መንገድ ከፈታችሁት መልካም ነገር ነው፣ እንሰማታለን እኮ። አሁን አንደኛዋም ደግሞ ያለችውን እንስማት። ገብቷታል እኮ እቺም ስሟት። እስከምናውቀው ድረስ በጣም ብዙ ሰዎች ስለ ጉራጌ ሲናገሩ ጉራጌን በጣም ያደንቃሉ፣ ያከብራሉ። ጉራጌ ስራው ላይ ተፍተፍ ነው፣ የተለመደ ነው። ምናልባት አንቺ ስለ ስራ ለማብራራት ሞክረሽ ተደባልቁብሽ ከሆነ ባላውቅም፣ ግን የተናገርሽው ንግግር
እንደሰማችኋት ይበቃል። የዚችም ኦኬ እየሰማችሁ እንድታልፉ ብዬ ነው። ምን ያህል ሰዎች ሚዲያ ላይ ስትወጡ በእውነት ብዙ ጊዜ ያጋጥመኛል። አሁን ዩቲዩብ ላይ የሆነ 30 ደቂቃ እንኳን የቀረጽኩት ቪዲዮ ላይ አንዷን አውጥተው አንዴ ሲረግጡኝ ነበር። ምን ብዬ እንደሆነ አስታውሳለሁ። እርግጥን ያደረጉ ግን እኔ ምንም አይመስለኝም። እኔ በቅንነት እስከመጣው ድረስ ምንም ማህበረሰብንም ሃይማኖትንም ምንም ነክቼ እስከማላቅ ድረስ ራሴን ሆኜ ነው የምኖረው። ሰው ምን ይለኛል ሳይሆን ፈጣሪ ምን ይለኛል ብዬ የምኖር ሰው ነኝ። ለሐቅ እኖራለሁ። አለቅ ማንም መጥቶ ግን እንደ ውሻ ሲጮህ ደግሞ ሚዲያን አጠቃቀምን ገናውን የቲክቶክ ዘመን ላይ የመጣ ሁሉ በቃ ከምንድን ነው ከማወቅ ይልቅ እውቅናውን አስቀደሙና ችግር ሆነ። እውቀት ይበልጣል። አያችሁ፣ ለዛ ነው። እስከዛ በኋላ አሁን እዚህ ጋር አቢባ ጋር ከመምጣት በፊት ሊያም ሾው አሁን ለምሳሌ ስለ ጓደኝነት እንየው። ደግሞ አሁን እውቅና ውስጥ ስትገቡ ብዙ ጓደኞች ይመጣሉ ምናምን፣ መጀመሪያ ያሽቋልጣሉ ምናምን። ሀቢባ አሁን ምንም እውቅና ውስጥ ባትገባ ኑሮ ማንም ቼክም አያደርጋትም። ለምን በሉኝ፣ እሷ አሁን ማህበረሰቡን የገለጸችበት ወይ ነው እንጂ ውስጧን እናውቀዋለን። የተገለጸችበት ጠንካራ ለማለት ነው የነበረው። ግን ምንድነው የገለጸችበት መንገድ ነው እናንተን ለምን ማስተዋላችሁ ወይ የተወሰደባችሁ? ገብቷችኋል እኮ አይደለ? ገብቷችኋል። ለምን እሷ አድጋለች፣ ተጽዕኖ እየፈጠረች ነዋ። ስለዚህ እሷ ጋር እንጂ ስንት ማህበረሰብን ሃይማኖትን ስንት የሚረጋግጡ ስንት ተረገጥን እኮ። አንድ በማህበረሰብም ይሁን በሃይማኖት ደረጃም ይሁን በግለሰብም ደረጃ ይሁን ብዙ የሚረግጡ በቃ ልቃፎች ያሉበት ሚዲያ ላይ ምን ጥሩ ነው? ቲቶ ላይ ምን ጥሩ ነገር ቢያንስ እንኳን 80 እንተው 90% እኮ የጨቀየ ምን ያለ ጋጠወጥ የሞላበት ነው አይደል? እንደ ቲክቶክ ምሽ እንደ ዩቲዩብ አይደለም እኮ። ሁሌ እላችኋለሁ እኮ ቲክቶክ ማለት ጉሊት ነው፣ ዩቲዩብ ማለት ሞል ነው። እኔ ዩቲዩብ ላይ ልክ በምሰራ ሰዓት እኔ አሁን ዩቲዩበር ነኝ። እኔ ቲክቶክ ብዙም እንትን አይደለም፣ ወላ ጌም አልጫወት ወላ ላይቭ አልወድ፣ ሰው ጋር ነው እንትን የምለው፣ ብዙም አልጠቀመው። ለምን ጉሊት ነው፣ ጉሊት ነው ያለው። እንደነዚህ አይነት ትልልቅ የጠገቡ ወጠምሻዎች መጥተው ቤተሰብህን ሁሉ የሚዘረጥጡ ምን የሚሉ ምንድን ነው ምክንያታችሁ ስትባሉ ማህበረሰቤን ጉራጌን ሰደቡብኝ ምናምን። እሳቸውን ዞር ብለህ ስታይ ግን ህይወታቸው ጉራጌን የማይወክሉ ጉራጌን እንደውም የሚያሰድቡ የሚያስንቁ ትቦ አፎች እነሱ ናቸው። ሀቢባስ መልካም ብዙ ስራዎችን ሰርታለች። እግዚአብሔር ይስጥሽ፣ እየሰራሽም ነው፣ ቀጢ በርቺ። እኔ እንዲህ ጠንካራ ሴት አበረታታለሁ። ደግሞ ተጽዕኖ ፈጣሪ ስለሆንሽ ነው ብዙ ውሾች የሚሉብሽ። ለምን ሁሌ ላለው በኳስ ሜዳ ውስጥ የሚጮሆ ደጋፊው እንጂ ተጫዋቹ አይደለም። ተጫዋቹ ወደ ጎሉ ነው የሚሄደው። መስሚያሽን ጥጥ አድርጊ። ለምን መጮህ ልምናዳቸው ነው። እኛ ሳንረገጥ ቀርተን አይደለም፣ ብዙ ደርሶብናል። ችግር የለም። የተናገርሽበት ወይ እኔ ስለገባኝ ቀን ሰዎችም እዚህ ጋር መጥተው አሁን ኮመንት ስጡ። የተናገረችበት ነው። አሁን እሷ እውቅና ላይ ስላለች ሊያ እንኳን ምን ብላ ነበር? ስሙማ ያኔ ስታሽቋልጥ እሷ ጋር ለመተዋወቅ በቃ ያኔ መጣበቅ ይወዳሉ። መጀመሪያ ስሙ እመቤቴ፣ እኔና ሀቢባ ስንት ዓመታችን? 11 ዓመታችን ሚዲያ ላይ ጓደኛ ከሆነ 11 ዓመት ስንኖር በቃሽ፣ ይበቃል። ከዛ በኋላ ምን አለቻት? ከዛ መጀመሪያ ትውውቅ ላይ እስክትገባ ምናምን አለች። ከዛ በኋላ ስሟል አቡዬ ጀግና፣ አቡዬ ምን ጦር ሜዳ ሄዳ ተዋግታ ነው እድሉን አገኘች። ወይኔ በላቸው። ደጋግና ሚስኪን ኢትዮጵያኖች ረዷት። ምንም ጀግና ጀግኒት የሚያስብል ታሪክ አልሰራችም። ምንድነው? ይሄን ይመስላል በአጭሩ ማለት ነው። እነዚህ ማለት ጓደኝነት ይሄ ነው ምናምን። እስኪ ሀቢባን እንስማት። ቀብር ጉራጌ ሚስቱ ብትሞት ሄዶ ቀብሮ ከቀብር መልስ ሰው ለቅሶ ድንኳን ውስጥ ቁጭ ብሎ ንፍሮ ሲበላ ጉራጌ ሄዶ ሚስቱን ቀብሮ ማለት ነው። ሞታ ሚስቱን ቀብሮ መጥቶ ከቀብር ሄዶ ሱቁን ይከፍታል። በዓል አያውቅም፣ ሀዘን አያውቅም፣ ሰርግ አያውቅም፣ ወሬ አያውቅም፣ ገለመሌ አያውቅም። ምንም አይነት ግርግር ላይ ቢሆን ጉራጌ ሱቁን ይከፍታል። ዝናብ ሆነ ፀሐይ ሆነ ሰርግ ሆነ ምን ሆነ በቃ በቅንነት ከሰማችሁት ይችን ካሰሟችሁ ይበቃል። እሷ የገለጸችው ምንድነው? ጉራጌ ቢያንስ ሰራተኛ ነው፣ ጠንካራ በቃ ይዘቱ ዋናውና ፖይንቱ ይዘቱ በቃ ይሄ ነው። በቃ የተነተነችበት አማርኛዋን እንዲህ ከምስተነጣጠቁ የተናገረችበት ወይ ፖይንቱ ምንድን ነው? ፖይንቱ ላይ ነው ማተኮር ያለባቸው። ጉራጌ ሰራተኛ ነው፣ እንደሌላው እንትን የሚል አይደለም። እኛም ከድሮ እንላለን ጉራጌ ሰራተኛና ሰራተኛ ስለምንም አይመለከተው። ይሄንን ወይ ለመግለጽ ነው እንትን ያለችው። ስለዚህ ያው ቪዲዮ እንትን እንዳይል ነው እንጂ ብዙ ማለት እችላለሁ። ስለዚህ እባካችሁ ተዋት። በቃ የተናገረችበት ወይ ጠንካራነቱን ጉራጌ ለመግለጽ የቃላት ትንሽ ስህተት ካለ ማረም ነው እንጂ ምንም እንዲህ የሚያረግጥ ምንም እንትን አይደለም። ቤተሰባውን ምንም እንዲህ የሚያሰድ ሀቢባ እናትሽ ድንጋይ ላይ ሸርሙጣ ልጅ ብዬሻለሁ። አርፋችሁ ተቀመጡ እና የሚዲያ ጓደኛ አታብዙ። እንደኔ ብቸኛ ሁኑ። በቃ እኔ ብቻዬን በስደትም ጓደኛ አልፈልግ። ሚዲያና ሚዲያ እናንተ ናችሁ ጓደኞቼ።
አለቀ። ይህን ይመስላል።